በተደጋጋሚ ታይፈስ እየተባላችሁ ለታከማችሁ ቁጥር ሰውነታችሁ በሞቀ ቁጥር ሌላም በሽታ ባመማችሁ ቁጥር ታይፈስ ሲሆን ያመመ እያላችሁ ለምትጠራጠሩ ሰዎች ለምን በተደጋጋሚ በታይፈስ በሽታ እያዛለሁ እያላችሁም ለምትጠይቁ ሰዎች ይህ ቪዲዮ የእናንተን ጥያቄ ይመልሳል። እስከ መጨረሻው አብራችሁ ይቆዩ። እንዲሁም ደግሞ ሳብስክራይብ በማድረግ ላይክ በማድረግና ሼር በማድረግ ደግሞ ይህ ቪዲዮ ለብዙዎች እንዲደርስና እንዲማሩበት እንድታደርጉ በአክብሮት ጠይቃችኋለሁ። ዛሬ በዚህ ቪዲዮ የታይፈስ በሽታ ምንድነው? ታይፈስ በሽታ መከላከያ መንገዶች ምንድናቸው? የታይፈስ በሽታ እንዴት ይመረመራል? የታይፈስ በሽታን እንዴት አድርገን መከላከል እንችላለን? በታይፈስ በሽታ ዙሪያ ያሉ የተሳሳቱ አመለካከቶች እንዲሁም ደግሞ የተሳሳቱ የምርመራ ሂደቶችንም እናያለን። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁት በታይፈስ በሽታ ዙሪያ በቂ የሚባል ግንዛቤ ይኖራችኋል። ታይፈስ ሲሆን ያመመኝ ወይስ ሌላ በሽታ የሚለውንም ከመጠራጠር ትወጣላችሁ። የታይፈስ በሽታ አኪዩት ፌብራይል ኢልነስ ወይም ደግሞ አፋጣኝ ትኩሳት አምጪ ከሆኑ በሽታዎች መካከል የሚመደብ በሽታ ነው። ይህ በሽታ የንጽህና ጉድለት ባላቸው የማህበረሰብ ክፍሎች አካባቢ በስፋት ተሰራጭቶ የሚገኝ በሽታ ነው። እኛም ደግሞ እንደ ታዳጊ ሀገር በንጽህና ጉድለት በስፋት የሚጓደልበት አካባቢ እንደመኖራችን ለዚህ በሽታ ተጋላጭ እንሆናለን ማለት ነው። ይህ በሽታ ወረርሽኝ መልክ ሊከሰት ይችላል። እንዲሁም ደግሞ በመደበኛ ሁኔታም ደግሞ አልፎ አልፎ ሊከሰት ይችላል ማለት ነው። ይህ በሽታ በምንድነው የሚመጣው ስንል ይህ በሽታ መምጫ መንገዱ በባክቴሪያ አማካኝነት ነው። ይህ ባክቴሪያ እንግዲህ ሪኬቲሺያ ፕሮዋዛኪ በሚባል የባክቴሪያ አይነት የሚመጣ በሽታ ነው። ይህ ባክቴሪያ ደግሞ ከሰዎች ወደ ሰዎች እንዲተላለፍ ሊያስተላልፉት የሚገቡ ተባዮች አሉ። እነዚህ ተባዮች በዋናነት እንደ ቅማል፣ እንደ ቁልጫ አይነት ተባዮች ከታመመ ሰው ወደ ጤነኛ ሰው ያስተላልፉታል ማለት ነው። እነዚህ ተባዮች እንግዲህ ሰውነታችን በሚቆነጥጡበት ጊዜ ወይም ደግሞ በሚበሩበት ጊዜ ከታመመው ሰው የመጠጡትን ደም ወደ ሰውነታቸው ካስገቡ በኋላ ይህንን ሪኬቲሺያ ፕሮዋዛኪ የተባለው ባክቴሪያ በሰውነታቸው ውስጥ አራብተው በሚጸዳዱበት ጊዜ ጤነኛው ሰው ደግሞ ያን የተጸዳዱበትን በሚያክበት ጊዜ እነዛ ባክቴሪያዎች በቆዳችን አማካኝነት አድገው ወደ ሰውነታችን ይገባሉ ማለት ነው። እንግዲህ በዚህ ሂደት ይህ ሪኬቲሺያ ፕሮዋዛኪ የተባለው ባክቴሪያ ወደ ሰውነታችን ይገባና ህመም ሊያስከትል ይችላል ማለት ነው። በዚህ ሁኔታ ነው እንግዲህ የታይፈስ በሽታ ከታመሙ ሰዎች ወደ ጤናማ ሰዎች የሚተላለፈው ማለት ነው። ከዚህ ጋር የበሽታ የመተላለፊያ ስርዓቱን በምናይበት ጊዜ አንድ ነገር ልብ ማለት ይጠበቅብናል። ምክንያቱም በሽታው የት ነው የያዘን፣ መቼ ነው የያዘን፣ እንዲሁም ደግሞ ሌላ በሽታ ነው ታይፈስ ነው የሚለውንም ታመምንበትን የተላለፈብንን ቦታና ሁኔታም ለመረዳት ያመችን ዘንድ ለሁሉም ተላላፊ በሽታዎች ኢንኩቤሽን ፔሪድ ወይም ደግሞ የመደላደያ ጊዜ የሚባል ነገር አለ። ይህም ነገር ምንድነው? ያ በሽታ አምጪ ተዋሲያን ወደ ሰውነታችን ከገባ በኋላ የበሽታ ምልክቶችን የሚያሳይበት የቆይታ ጊዜ ኢንኩቤሽን ፔሪድ ወይም ደግሞ የመደላደያ ጊዜ ተብሎ ይጠራልና ያችን ጊዜ ማወቅ እንግዲህ በሽታው የት ነው የያዘን፣ ከየት ነው የመጣ የሚለውን ለመረዳት ያገለግለናል። የታይፈስ በሽታ የኢንኩቤሽን ፔሪድ ከ7 ቀን እስከ 14 ቀን ወይም ደግሞ ከሳምንት እስከ 2 ሳምንት ባለው ጊዜ ውስጥ ባክቴሪያ ወደ ሰውነታችን ከገባ በኋላ የበሽታ ምልክቶችን ያሳያል ማለት ነው። እንግዲህ ይህ የበሽታ ምልክቶችን የሚያሳይበት ጊዜ ገደብ እንደ ሰዎች የበሽታ የመከላከል አቅም እንዲሁም ደግሞ እንደገባው የባክቴሪያ መጠን ሊለያይ ይችላል፣ ሊያጥርም ሊረዝም ይችላል ማለት ነው። ኢሚዩኒቲያችን ከፍ ያለ ከሆነ እንዲሁም ደግሞ ዝቅተኛ ባክቴሪያ ወደ ሰውነታችን ከገባ በሽታው ቶሎ ላይገለጥ ወይም ደግሞ ሊሰነብት ይችላል። እንዲሁም ደግሞ በጣም ከፍተኛ መጠን ያለው ባክቴሪያ ወደ ሰውነታችን ከገባ እንዲሁም ደግሞ በሽታ የመከላከል አቅማችን ደግሞ ዝቅ ያለ ከሆነ ደግሞ በሽታው በፍጥነት ሊከሰት ይችላል ማለት ነው። እነዚህ ሁኔታዎች የሚከሰትበትን ወይም ደግሞ ምልክት የሚያሳይበትን ጊዜ ሊያሳጥሩትና ሊያስረዝሙት ይችላሉ ማለት ነው። ታዲያ ይህ የታይፈስ በሽታ ምን አይነት ምልክቶችን ነው የሚያሳይ በምንልበት ጊዜ የታይፈስ በሽታ አፋጣኝ ትኩሳት አምጪ በሽታዎች የሚመደብ በሽታ ነው። ስለዚህ ከነዚህ በሽታዎች እንደመመደቡ የመጀመሪያውና ዋነኛው ነገር አንድ ሰው ታይፈስ አለበት ወይም ደግሞ የለበትም ተብሎ ለመጠርጠር የሚያስችለው ነገር ከፍተኛ የሆነ ሙቀት ሊኖርበት ይገባል ማለት ነው። ከዚህ ከከፍተኛ ሙቀት በተጨማሪ ደግሞ ራስ ምታት፣ የመገጣጠሚያ ህመም፣ የጡንቻ ህመም፣ ማቅለሽለሽ፣ የሆድ ህመም እንዲሁም ደግሞ ሳል፣ ግራ መጋባት እንዲሁም ደግሞ ራስን መሳት ድረስ ሊያደርስ የሚችል ከዚህም እልፍ ሲል ደግሞ እስከ ሞት ድረስ ሊያደርስ የሚችል በሽታ ነው ማለት ነው። ስለዚህ ይህ በሽታ በዋናነት አንድ ሰው ታይፈስ አለበት ተብሎ ለማለት የግድ ሙቀት አስፈላጊ ነገር ነው። እነዚህ ምልክቶች ግን ታዲያ በሌላ በሽታዎችም ሊታዩ የሚችሉ ምልክቶች ናቸው ማለት ነው። በአጠቃላይ ይህ ታይፈስ የሆል የበሽታ ምልክቶችን የሚያሳይ ወይም ደግሞ የሚያሳይ በሽታ ስለሆነ የግድ ሁሌ እነዚህ ነገሮች ስላሉ ስለተከሰቱ ታይፈስ ነው ማለት
አያስፈልግም ማለት ነው። ሌሎች ወደኋላ የምንጠቅሳቸው የግድ አንድ ሰው ታይፈስ አለብኝ ብሎ ለመጠራጠር ወይም ደግሞ ታይፈስ ነው ለመባል ምን ነገሮችን ማሟላት አለበት የሚለውን ነገር ደግሞ እናያለን። እንዲሁም ደግሞ የምርመራ ሂደቱ ምን ይመስላል የሚለውን ስናይ በደንብ ግልጽ የሚሆን ይሆናል ማለት ነው። የታይፈስ በሽታ ምርመራን በተመለከተ ታይፈስ በሽታ አሁን ባለንበት ሁኔታ በሀገራችን እንዳሉ ጤና ጣቢያዎች እንደ መጀመሪያ ደረጃ ሆስፒታሎች እንዲሁ ከፍ ያሉትን ቢሆን የታይፈስ ምርመራ የላብራቶሪ ማረጋገጫ የላቸው። የላብራቶሪ ማረጋገጫ ምርመራ የለም ሲባል ግን ጭራሽ ታይፈስ ተጠርጣሪ የሆነ ሰው የላብራቶሪ ምርመራ አያደርግም ማለት አይደለም። የተለመደ የታይፈስ ምርመራ አለ። ይህም ዌልፍሌክስ ይባላል። ይህ ዌልፍሌክስ ግን እንግዲህ የሕክምና መመሪያዎች እንዳስቀመጡት ስፔሲፊክ አይደለም። በትክክል በሽታው አለበት የለበትም የሚለውን መግለጽ ስለማይችል የሕክምና መመሪያዎቹ እንዳንጠቀመው ይመክራሉ ወይም ደግሞ አግደውታል። የታይፈስ ምርመራ የሚሆነው በዋናነት ክሊኒካሊ ነው ወይም ደግሞ የሰዎችን መሰረታዊ በሽታ መተላለፊያ መንገዱ አለ ወይ፣ ተጋላጭ ሁኔታ አለ ወይ፣ ወይም ደግሞ የበሽታው ምልክቶች ምን ይመስላሉ የሚለውን መሰረት በማድረግ ብቻ በየትኛውም የሕክምና ተቋም የሚታከም በሽታ ነው ማለት ነው። ከዛ ውጭ ግን ያው በተለምዶ ወይም ደግሞ በድሮ ልማድ የዌልፍሌክስ የላብራቶሪ ምርመራ ይሰራል። እሱ ግን የሕክምና መመሪያዎች የከለከሉት የምርመራ ዘዴ ስለሆነ እሱን ማድረግ አያስፈልግም። የምናደርግ ከሆነም ደግሞ በከፍተኛ ሁኔታ የሚያሳስተን ስለሆነ እሱን እንዳናደርግ ይመከራል። በዌልፍሌክስ የምርመራ ዘዴ የምንመረመር ሰዎችም ምናልባትም በሽታችን በስተት አለባችሁ እንዲባል ወይም ደግሞ በስተት የለባችሁም እንዲባል ያደርገን ይሆናል እንጂ የምናገኘው አንዳች ጥቅም የለም። ከዛ ባለፈ ደግሞ እንግዲህ ገንዘባችን እንዲሁም ደግሞ ለምርመራ የሚያስፈልገውን ደም ከማባከን ያለፈ የምናገኘው ጥቅም አይኖርም ማለት ነው። ስለዚህ እነዚህ ምርመራዎች የሚታዘዙ ከሆነ ልብ ማለትና ከሚያዝዘው የጤና ባለሙያ ጋር መነጋገር ያስፈልጋል ማለት ነው። ሌላው እንግዲህ የምርመራ ሂደቱ በላብራቶሪ የማይረጋገጥ ከሆነ የላብራቶሪ የምርመራ ዘዴ የሌለው ከሆነ እንዴት ነው የምናረጋግጠው የሚለውን ማየት ያስፈልጋል። ዋናውና መሰረታዊ ነገር የታይፈስ በሽታ ምልክቶች አሉ የሉም የሚለውን ማረጋገጥ ነው። እነዚህ የታይፈስ በሽታ ምልክቶች የወል የበሽታ ምልክቶች ስለሆኑ በሌሎች በሽታዎችን የሚታዩ ምልክቶች ስለሆኑ ግድ እነዚህ ያሉ ማለት ግን ታይፈስ አለብን ማለት አይደለም። የግድ ግን ከፍተኛ የሆነ ሙቀት ሊኖረን ይገባል ማለት ነው። ይህ በሌለበት ሁኔታ ታይፈስ አለበት ብሎ አንድን ሰው ማለት በጣም አሳሳች የሆነ ውሳኔ ይሆናል። ሁለተኛው ግን ሌሎች ተመሳሳይ በሽታዎች እንደ ታይፈስ አይነት ምልክቶችን ሊያመጡ የሚችሉ በሽታዎች አለመኖራቸውን እርግጠኛ መሆን ያስፈልጋል። ለምሳሌ የታይፎይድ በሽታ ሊሆን ይችላል፣ የወባ በሽታ ሊሆን ይችላል፣ የማጅራት ገትር በሽታ ሊሆን ይችላል፣ የሳምባ ምች ሊሆን ይችላል፣ የቶንሲል ኢንፌክሽን ሊሆን ይችላል። ሌሎችም ኢንፌክሽኖች መኖር አለመኖራቸው መረጋገጥ መቻል አለበት። አሁንም ይህንን ሳይረጋገጥ ለታይፈስ በሽታ ከዚህ በፊት ታይፈስ ይዞ ስለሚያውቅ እንዲሁም ደጋተ መንገድ በተከለከለ የላብራቶሪ ምርመራ ዘዴ ዌልፍሌክስ ተመርምረን ፖዚቲቭ ነው ወይም ደግሞ አለባችሁ ስለተባለ ብቻ የታይፈስ መድኃኒት የምንወስድ ወይም ደግሞ ሕክምና የምናደርግ ከሆነ እጅጉ ልንሳሳት እንችላለን ማለት ነው። መጀመሪያ እነዚህ በሽታዎች አለመኖራቸውን እርግጠኛ መሆን ከባለሙያ ጋር መነጋገር ያስፈልገናል ማለት ነው። ሌላው በሶስተኛ ደረጃ ደግሞ እነዚህ ታይፈስ እንዲተላለፍ ሊያደርጉ የሚችሉት ተባዮች ከኛ ጋር ስለመኖራቸው ወይም ደግሞ ለእነዚህ ተባዮች ተጋልጠን የምናቅ መሆናችን እርግጠኛ መሆን ያስፈልጋል ማለት ነው። ምክንያቱም ማስተላለፊያ መንገዱ እስከሌለ ድረስ በሽታው ሊይዘን ስለማይችል ማለት ነው። በቅማል የመያዝ እድል፣ በቅማል የመበላት እድል የሌለው ሰው፣ በቁንጫ የመበላት እድል የሌለው ሰው ንጽህናውን በአግባቡ ጠብቆ የሚኖር ሰው ነው። አሁንም ታይፈስ አለብህ ተብለን የምንታከም ከሆነ ወይም ደግሞ እንደዚህ ንጽህናችን ጠብቀን እየኖርን ታይፈስ ይሆን ብለን የምንጠራጠር ከሆነ መጠራጠር የለብንም። ምክንያቱም አስተላላፊው ነገር ሰውነታችን እስካልበላን ድረስ የታይፈስ በሽታ በምንም ታምር ሊይዘን ስለማይችል ማለት ነው። ስለዚህ እነዚህ ሶስት ነገሮች ብቻ ሲሟሉ አንድ ሰው የታይፈስ በሽታ አለበት ተብሎ ሊታከም ይገባል። ከዚያም ባለፈ እኛም ቢሆን ታካሚዎቹም ታማሚዎቹም ቢሆን ልንጠራጠር የሚገባው እነዚህን ሶስት ነገሮች ካሟላን ብቻ ነው። አንደኛው ታይፈስ ምልክት ከፍተኛ የሆነ የሰውነት ሙቀት ካለን፣ በሁለተኛ ደረጃ ደግሞ ሌሎች ይህን አይነት ምልክት ሊያሳዩ የሚችሉ በሽታዎች አለመኖራቸውን ከባለሙያ ጋር ተነጋግረን ካረጋገጥን፣ በሶስተኛ ደረጃ ደግሞ ይህ በሽታ ለሚያስተላልፈው የመተላለፊያ መንገድ አስቻይ ሁኔታዎች በእኛ ላይ ካሉ፣ ለቁንጫ ለቅማል የምንበላ ሰዎች ከሆን ይህ በሽታ ሊተላለፍብን ይችላል ማለት ነው። ስለዚህ እነዚህ ነገሮች ካሟላ አንድ ሰው የታይፈስ በሽታ ሊኖርበት ይችላል፣ ሊታከም ይችላል ማለት ነው። በዌልፍሌክስ የምርመራ ሂደት ግን ተረጋግጧል ተብሎ የሚታከም ከሆነ በከፍተኛ ሁኔታ ለስህተት እንዳረጋለን። ምክንያቱም የተከለከለ የምርመራ ዘዴ ስለሆነ የታይፈስ በሽታን የሕክምና ስርዓት በምናይበት ጊዜ
ታይፈስ በባክቴሪያ አማካኝነት የሚመጣ በሽታ እንደመሆኑ ሕክምናውም ጸረ ባክቴሪያ መድኃኒቶችን መውሰድ ይሆናል ማለት ነው። የመጀመሪያው አብዛኛውን ጊዜ ለታይፈስ የተመረጡ መድኃኒቶች እንደ ዶክሲሳይክሊን፣ ቴትራሳይክሊን፣ ክሎራምፊኒኮል አይነት መድኃኒቶች እንደ ታይፈስ ሕክምና የሚያገለግሉ ናቸው። እንግዲህ እነዚህ መድኃኒቶች ከ7 ቀን እስከ 10 ቀን ባለው የጊዜ ገደብ ሊሰጡ የሚችሉ መድኃኒቶች ናቸው። ከነዚህ መድኃኒቶች ስንወስድ ልብ ማለት የሚገባን አሁንም መድኃኒቶችን ከጀመርነ ጸረ ባክቴሪያ እስከሆኑ ድረስ ማቋረጥ መቻል የለብንም። ምክንያቱም መድኃኒት አቋርጠን ተሻለን ብለን የምንተው ከሆነ መድኃኒት የተላመደ ባክቴሪያ ወይም ደግሞ በሽታ ዲቨሎፕ ልናደርግ ስለምንችል ይህንን በዋናነት ጥንቃቄ ልናደርግ ይገባል ማለት ነው። ሁለተኛ ደረጃ ደግሞ አሁንም እንደ ህመሙ ሁኔታ እንደ ህመሙ ክብደትና ቅለት የታይፈስ በሽታ የህመም ማስታገሻ መድኃኒቶች እንዲሁም ደግሞ የሙቀት ማብረጃ መድኃኒቶች እንዲሁም ደግሞ የምግብነት ይዘት ያላቸው ወይም ደግሞ ነፃ ፈሳሾችንም በመውሰድ የህክምና ስርዓቱ በባለሙያዎች ይሰጣል ማለት ነው። መከላከያ መንገዶችን በምናይበት ጊዜ ታይፈስ በሽታ የመከላከያ መንገዶችን በምናይበት ጊዜ የመከላከያ መንገዱ መሰረት የሚያደርገው መተላለፊያ መንገዱ ላይ ነው ማለት ነው። ስለዚህ የመተላለፊያ መንገዱ በቅማልና በቁንጫ የሚተላለፍ በሽታ እንደመሆኑ አንድ ሰው የታይፈስ በሽታን ለመከላከል ብቸኛው አማራጭ ያለው ምንድነው? የግል ንጽህናን መጠበቅ፣ ጨርቃችን መቀቀል፣ ማጠብ ያስፈልጋል። ያንን ካደረግነ ቅማሎች ይጠፋሉ። እንዲሁም ምኝታ አካባቢ ከሆኑ ደግሞ ምኝታ አካባቢያችን ንጹህ ማድረግ፣ ቁንጫን፣ አይጥን ማጥፋት አሁንም የታይፈስ በሽታን ለመከላከል በእጅጉ ያገለግለናል ማለት ነው። ልንቀርፋቸው የሚገቡ የተሳሳቱ አመለካከቶች አሉ። እነዚህ አመለካከቶች በዋናነት አንደኛው ትኩሳት ሳይኖረን ሌሎች የሆድ በሽታ ምልክቶች ስላሉብን ብቻ ታይፈስ ይሆናል ብሎ መጠራጠርና የታይፈስ መድኃኒት መውሰድ። በሁለተኛ ደረጃ ደግሞ ረብ በሌለው የዌል ፍሌክስ ምርመራ መመርመር መመሪያ የከለከለ አሰራር ስለሆነ ይህንን ማድረግም የተሳሳተ አመለካከት ነው። እንዲሁም ደግሞ ዲያግኖሲሳችን የሚያዛባ የሚችል የምርመራ ዘዴ ስለሆነ ይህም የተሳሳተ አመለካከት ነው። ለሌሎች ታይፈስ መሰል በሽታዎች በቂ ምርመራ ሳይደረግ ታይፈስ ነው ብሎ መድኃኒት መስጠትም እንደዚሁ ሌሎች በሽታዎች ተደብቀው ታካሚውን ሊጎዱ ስለሚችሉ ከዚህ ጋር ጥንቃቄ ማድረግ ያስፈልጋል።